jealousy no አቃለው አይ ማታም እንደዛው እንበልክ መሰልኩ ማሳዳጆች ማህበር ሶስተኛ ማህበራችን የሚተኙ ሰዎች በቶሎ ሊሞቱ እንደሚ ፒፓው ይላል እናንተ ዛሬ ደግሞ እንዴት አባታችሁ ነው የማራባችሁ ከኔ ጋር ዘና ፈታ የምንልበት ሰዓት ጀምሮ እኔ እንዴት እንዳማረኝ ስማም ልስኩሰሉ ኃይሌ ምን አንቺ አላማረከ እኔ አምሮኛል አማራ ማታም እንደዛው እንበልክ አሁንም እንበልክ ምን ማለት ነው እኔ እንደዛ ነቀል ደመችም እናቴ ትሙት ካልፈለክ ንገረኝ በቃ እንዴ ስራ ነው የሚመጣው የራስ ጉዳይ ግራዳብሽ ነው ለምን አይኖርብኝ ታዲያ እዚህ ጋር ጉልቻ ነኝ ተልጨረ እንደሞለ ስራ ነው ሙለው እኔም እኮ ስራ ነው ሙለው ወደዛጅ በቃ ተኝ በቃ እዛ ይከፈለሽ ልወጣልሽ እንዴ የት ሌላ ቦታ አለ መተኛታሽ ነው እንዴ አችልም እኔ ታዲያ እኔ ሌላ ቦታ ላይ ታዲያ የራስ ጉዳይ እኔ ካማራኝስ አንተ ካላማረክ ሌላ ቦታ ወደዛጅ በነ ስራ ነው ደግሞ የራስ ጉዳይ አረብናቶ ጥሩ አይደለም ላይ ማስብልኛ ሌላ ቦታ እንደሄድ ነው የምፈልገው ማባሽ ይያለሽ እና ታዲያ እዚህ ጋር ጠባቂ ነኝ ካንተ ጋር ዝም ብዬ እንዳይበርድክ ነው አብረክኝ ተኛ ካንተ ጋር እኔ አምረኝም አረባክ ተወንጂ ወማታም ስጠቂም አሁን ስጠቂም ደክሞኛል አርብሻ ችግር ካለክ ተናገር ደክሞኛል አወዲ ወጥቼ በረንዳ አይደል ለምንድን ነው በረንዳ የምታድረው ታዲያ ምንም ካላረግና ለኔ ምን ታረግልኛለህ እኔም ናገበኝ የራስ ጉዳይ ተናደዳ ከፈለክ የራስ ጉዳይ በቃ እኔ ሐላል ወይኔ ምን ተናኘነ ወይኔ ሐላል እኔ ለውበት እኔ ዝም ብዬ ነው ያልኩት ገንዘብ አሳዳጆች ማህበር እሊ ቡና ተጣጣ ግን የቡጣማ አባል ልትመስለው ቡጣማ የቡጣማ ቡና ጠጦች ማህበር ምንድነው እንዴ ጠማ ግን በጣም እየበዛ ነው የርጎ ጠማ የርጎ ጠጮች ማህበር ምናምን የአይፎን ጠጭ ማን የአይፎን ማህበር ምን አይነት ግሬስ ሰዎች ናቸው ቆቃቃ ግሬስ ነው እንደዚህ የሚባል ነገር አሁን ማህበር ነው ተሰባሰብን ለማለት ነው ጥሩ ነገር አትፈልጽፉ ምን ፈልጽ ገአማ ብትሉ ያምራል ምን ደግሞ መጣ ገአማ ገንዘብ አሳዳጆች ማህበር ዋናው ገንዘብ ነው ገንዘብ ያለው ያውጣ ይስራ ያልሰራበት አዲስ ነው ዘፈን ሁሉም እንዳልፍለት ገንዘብ እናንተ ናችሁ ነው እኔ ብቻ ባይተዋር ይሆንኩ ነው የምትየምስለኝ እኔ ባይተዋር እኔ ባይተ ሁለተኛ እኔ ሰላም ነው ፍቅር አለኝ ህሊና እዚህም ሀገራችን ላይ ሆነን እኮ ያልፍልናል ከአሜሪካ አልመጣማ ወይ ደግሞ ከአውሮፓ አታሹፊ ህሊና የማሹፍ መሰልኩ ቆሜ ስላነጋገርኩ ነው ኢትዮጵያዊነት ያሳፍራል እንዴ ባይገርም በኢትዮጵያነት ነው ያፈርከው ማንነትን የተጸየፍከው አንተ ማን ከአሜሪካን የመጣሁት በለኝ አለ ህሊና ከአሜሪካን የመጣሁት ብለህ ታውቀኝ ብለሃለች እኔ ግን ለአንቺ ስለ አሜሪካንም ባየው ደስ ይለኛል ስሜን እንጂ ውርደቴን ማን ይነግርሽ ከዛው ካልተጠለፍኩ ታገኘኛለች ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው ቆየው እኮ አይ ይሄ ፊልም ተሰውሳልታላችሁ በጣም የሚገርም ፊልም ነው የዘላለም በሉት በቃ የዘላለም በሉት ማያረጅ ፊልም ቆይ ያን ሰውዬ ያወቃችሁ I was definitely sure አራት ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣቸው መኪናት ሲቆምብኝ እሱ ነው የሚነዳው እኔ
በእርግጠኝነትን ይናገራለሁ እሱ ነው የሚነዳው። ከፈለጋችሁ መያያዝ እንችላለን ከኔ ጋር ማለት ነው። ተያያዙ እንመዳደብ። እኔ 100% እርግጠኛ ነኝ። ሶስተኛ ማህበራችንን ከፍተነዋል። እተማ እንቅልፍተኞች ማህበር ልንነሳ ስንል 4 ጋሪኖች በላይ በታች በግራ በቀኝ በጎን እያጋደሙ ለሚያንከባለሉን ለእንቅልፍ ማህበርተኞች ተከፍቷል ማህበራችን። ላይክ ኮፒ ሊንክ ሼር መደረግ እንዳይረሳ፣ ፎሎም እንዳረሱ። ይቻማችሁ ይቻምን በጋራ በመተባበር እንተኛለን አይደለም እንዴ? በጣላኒ እሱ ነው መሃል ላይ ተቆርቋሪ ነው ከማን በላይ ጀለሲ ነው አቃሉ አይከዳኝ 30 ሆነ ቢከቡኝ አንድ ላይ የሸገር ልጅ ሌነን አንድ ላይ ሰራይ ለየንኛንን አስተዋይ አሁን ባይሆን አንድ ቀን ይሳካል ለኛም ቢሆን አንድ ቀን ይመጣል። ዱርዬ ለመባል ይለፋሉ እንደኔ ለመሆን ይጠራል። እኔ ግን እኮ ፈልጌ አይደለም ባትመቸኝ እኮ ነው ወቻለም የመረጥኩት ከባድ ህይወት አቃለው እንደሆነ ስተት። በጣም አምሽቶ የሚተኙ ሰዎች በቶሎ ሊሞቱ እንደሚችሉ አንድ ጥናት አመልክቷል። በቀን ውስጥ ከ8 ሰዓት በታች ወይም ደግሞ ከ8 ሰዓት በላይ የሚተኙ ሰዎች ከ14 እስከ 34% የመሞት እድላቸው እንደሚጨምር ተገልጿል። ይህንን ቪዲዮ ደግሞ ለዛ ቶሎ ለማይተኛው ጓደኛችሁ ላኩ። እኛ ረጅም እድሜን የምንኖረው እኔና እናንተ በጣም ረጅም እድሜን የምንኖረው እንደዚህ እየተኛን ባንኖር ነው ቢገርመኝ። ጨለጠው እኮ እግዚአብሔር ጭልጥ አደረገውና ሰጠው ደግሞ ድጋሚ ወይ ፈጣ። ስለዚህ ጋይስ ለዛሬ ያስኩት ቪዲዮ ይህን ይመስል ነበረ። ከታላቅ ደስታና ከታላቅ ፍቅር ጋር የተገናኘነው ዛሬ ደግሞ ሞራሌ ራሱ ማለት ነው አይነኪ ነው። በቃ ማንም አይነካኝም ማንም አይችልም የሚል አይነት ሞራሌ ነው ያለው በእርግጠኝነት። ሶ ጋይስ ለነበረን ጊዜ በጣም አድርጌ አመሰግናለሁ። እና ደግሞ ቪው ጨምሯል፣ ላይክም ጨምሯል። ስለዚህ ደስ እያለን እንሄዳለን ማለት ነው። እኔ ርብቃ ነኝ። ሰብስክራይብ አድርጉኝ። እና ደግሞ ታሪክ ባንብላችሁ ደስ ይላችኋል። የሆነ ታሪክ ተልኮልኝ ነበርና ቲክቶክ ላይ እሱን እዚህ ጋር አምጥቼ ባንብላችሁ በጣም ደስ ይለኛል። ኔክስት ቪዲዮ ላይ ሜቢ አነብላችኋለሁ እና ሪአክት ታረጋላችሁ ማለት ነው። ኮሜንት ምናምን አድርጉልኝ። ቴንክ ዩ ጋይስ ፎር ዋቺንግ እና አመሰግናለሁ ለሁሉም ነገር። ባይ አጨብጭብላችኋለሁ በዚህ አቀጣይ